ለሶስት ቀን ተብሎ የተጀመረው የክልሉ ባለስልጣናት ስብሰባ ተቃውሞ ገጥሟቸው ለ20 ቀን ተለዋጭ ቀጠሮ ተይዞ ያለአንዳች ውጤት መበተኑ ተነገረ። ፕሬዝዳንቱ አቶ ደስታ ሌዳሞ የጤና እክል አጋጥሟቸው ለሕክምና እርዳታ ከመድረኩ በጠባቂዎቻቸው ተደግፈው እንደወጡ ሳይመለሱ ስብሰባው በማምሻው መበተኑ ተነግሯል። የሲዳማ ክልል ባለስልጣናት እርስ በርሳቸው መወነጃጀል ላይ ናቸው። ትናንት ወዲያ ተጀምሮ የነበረው ስብሰባ መድረክ ያለአንዳች መስማማት ለሌላ ቀን ተለዋጭ ቀጠሮ በመያዝ ተበትኗል። በሙስና ወንጀል የተዘፈቀው የክልሉ መንግስት ፕሬዝዳንት አቶ ደስታ ሌዳሞና በክልሉ የብልጽግና ፓርቲ ጽህፈት ቤት ኃላፊ የሆኑት አቶ አብርሃም ማርሻሎ በለመዱት አካሄድ በክልሉ ውስጥ የተንሰራፋውን ሙስናና ብልሹ አሰራርን ሳይነኩ አደብስሰው ለማለፍ በማሰብ 2017 በጀት ዓመት የስራ አፈጻጸም ግምገማና የ2018 በጀት ዓመት እቅድ ላይ ተወያይተው ለማጽደቅ ብሎ ያመጡት አጀንዳ በውስጥ ባሉ ለውጥ ፈላጊ አመራሮች ከባድ ተቃውሞ ገጥሟቸዋል። ህዝባችንን እየዋሸን እስከ መቼ እንቆያለን? ሲዳማ ህዝብ ከአፉ አንቅሮ ተፍቶናል። ህዝባችን በክፉ ስራችን ጠልቶናል። ህዝባችን ወደኛ እንዲመለስ የምንፈልግ ከሆነ ጥልቅ ግምገማ ተደርጎ መጠየቅ ያለባቸው አመራሮች ሊጠየቁ ይገባል በማለት የመድረኩ አቅጣጫ አስቀይረዋል። ውስጥ ለውጥ ፈላጊ ኃይሎች አክሎም አለበለዚያ እንዲሁ አደብስሰን የምናልፍበት ጊዜና ሁኔታ ላይ አይደለንም፣ ኃላፊነትና ተጠያቂነት መስፈን አለበት በማለት ከባድ ጥያቄ አንስተዋል። ከመድረኩ ጠንከር ያለ ተቃውሞ የተነሳባቸው መድረኩ እየመሩ ያሉት የክልሉ ከፍተኛ የብልጽግና ተወካዮች ባልጠበቁት መንገድ ትችት በመነሳቱ ምክንያት ተደናግጠው ወደ ግምገማ ገብተው ነበር። ይሁን እንጂ ለሶስት ከፍተኛ አመራሮች ከባድ የሙስና ወንጀል መረብ የሚያሳይ ሂሳብ ከቤቱ ከተሰነዘረባቸው በኋላ መቋቋም ያቃተው የክልሉ ፕሬዝዳንት አቶ ደስታ ሌዳሞ በድንጋጤ ድንገተኛ የጤና እክል አጋጥሟቸው እየመሩ ካሉበት መድረክ አቋርጦ ለሕክምና እርዳታ በጠባቂዎቻቸው ተደግፎ የወጡ ሲሆን ሳይመለስ በመቅረታቸው ለሶስት ቀን ታስቦ የተጀመረው ስብሰባ በትናንትናው ዕለት ወደ ማታ አካባቢ ከ20 ቀን በኋላ ዳግም እንሰበሰባለን በማለት ተበትኗል። ለመበተኑ ምክንያት ምንድነው ብለን ለጠየቅነው ጥያቄ ከውስጥ አመራሮች የተሰጠን መረጃ ሁለት ሀሳቦች ሰጥተውናል። አንደኛው የክልሉ ፕሬዝዳንት ከህዝቡ እየተነሱ የቆዩ ችግሮችን አደብስሶ ለማለፍ ያቀዱት ውጥን ሳይሳካላቸው በመቅረቱ ምክንያት ስለተበሳጩ የጤና እክል ገጥሟቸው ከዚህ ሰዓት ድረስ ከባድ የጤና ሁኔታ ውስጥ ነው ያሉት እኚህ የውስጥ መረጃ ምንጫችን። ሁለተኛው ከውስጥ ለተነሳባቸው ተቃዋሚዎቻቸውን ለመምታት በቂ የእፎይታ ጊዜ ለማግኘትና ከፋፍሎ ለመበተን አስቦም ሊሆን እንደሚችል ቅድመ ግምት ተሰጥቶታል ብሏል። ከዚህ ጋር በተያያዘ አዲስ መረጃዎችን እንዳገኘን ወደ እናንተ የምናቀርበው ይሆናል። አብሮነታችሁ ከኛ ጋር ይሁን።